ሰላም ቤተሰቦች ከፊልም አለሞች ነን። ዛሬም እንደተለመደው አንድ ሙቪ ባጭሩ እናያለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ቤተሰብ እንዲሆኑ እንጋብዛለን። ለዛሬ ደግሞ ይዘንላችሁ የመጣነው ፊልም ጎልድ የተሰኘ ፊልም ነው። ዘና ፈታ በሉበት፣ ይመቻችሁ። ፊልሙ ሲጀምር አንድ ባቡር በበረሃ ውስጥ እያለፈ ያሳየናል። ባቡር ውስጥም ቨርጂል የሚባል ሰውዬ ተቀምጦ በሐሳብ እየተከዘ ያሳየናል። ቨርጂል ቁጭ ብሎ ዳቦ እየበላ ሳለ አንድ ሴት ልጇ በጣም ስለራበው እሱን ማባበል ትጀምራለች። ቨርጂልም ቦታው ላይ ይደርስና ሊወጣ ሲል ዳቦ ይሰጣቸዋል። ቨርጂልም ቦታው ላይ ከደረሰ በኋላ ወደ አንድ ጋዝ ማደያ ይሄድና እዚህ አካባቢ ሰው አይቶ እንደሆነ ይጠይቀዋል። ሰውየው ምንም አይነት መልስ አልመለሰለትም ነበር። ቨርጂልም መጸዳጃ ቤት እንዳለ ሲጠይቀው በሌላ ቋንቋ እንዳለ ይነግረዋል። ቨርጂልም ወደ ተጠቆመበት ቦታ ይሄድና ሽንት ቤቱን መመልከት ይጀምራል። ሽንት ቤቱንም ገብቶ ሲመለከተው በጣም የሚሸትና ቆሻሻ መሆኑን ይገነዘባል። አማራጭ ስላልነበረው ወደ ክፍሉ ይገባና መጸዳዳት ይጀምራል። አንድ ሰውም ወደ ቨርጂል መጸዳጃ ቤት ይጠጋና ወደ ኮምፖም እንደሚሄድ ይጠይቀዋል። ቨርጂልም እንደሚሄድ ይስማማና ይነግረዋል። ቨርጂልም ከመጸዳጃ ቤቱ ይወጣና መታጠብ ይጀምራል። እየታጠበ ሳለም ውሃ ማባከን እንደሌለበት አንድ ሰው ይነግረዋል። ከዛም ጉዟቸውን ይጀምሩና እየተጓዙ ሳለ ሹፌሩ ኬት ወደዛ ለምን እንደሚሄድ ይጠይቀዋል። እዛ በረሃ እንደሆነና ምንም ስራ እንደሌለም ይነግረዋል። ቨርጂል ግን እዛ መሄድ እንደሚፈልግና ምንም አይነት ስራ ቢሆንም እዛ እንደሚሰራ ይነግረዋል። ብዙ ርቀትም ከተጓዙ በኋላ ቨርጂል በጣም እየሞቀው ስለነበረ ኤሲውን ለመክፈት ይሞክራል። ሹፌሩም ኬት ኤሲውን መክፈት እንደሌለበትና ኤሲውን የሚከፍት ከሆነ መኪናው እንደሚቆም ይነግረዋል። ይህንንም ነግሮት ትንሽ እየተጓዙ ሳለ ጎማቸው ይፈነዳና ጎማቸውን መቀየር ይጀምራል። ጎማቸውንም እየቀየሩ ሳለ ሁለት የበረሃ ውሻዎች እርስ በርስ መጣላት ይጀምራሉ። ኬትም ውሻውን ያባረውና መሬት ላይ ተኝቶ የነበረውን ውሻ ገሎት ይገላግለዋል። ጎማቸውንም ያስተካክሉና ጉዟቸውን ይጀምራሉ። ሲመሽም ማታ ላይ ካምፕ አድርገው እሳት አያይዞ መሞቅ ይጀምራሉ። ኬትና ቨርጂል ቁጭ ብለውም ስለ ራሳቸው ማውራት ይጀምራሉ። ኬት ይህ ኑሮ እንዳስጠላውና እሱን የሚለውጠው ነገር ቢያገኝ ደስ እንደሚለው ይነግረዋል። ቨርጂልም ይህ ኑሮ እንዳስጠላውና ህይወቱን የሚቀይርለት ነገር ቢያገኝ ደስ እንደሚለው ማውራት ይጀምራሉ። ምሽቱንም እየተሳሳቁ ያሳልፉና ሲነጋም ቨርጂል መኪናውን መንዳት ይጀምርና ብዙ መንገድ እየተጓዙን ሳለ ኤሲውን ከፍቶት ስለነበረ የመኪናው ጉልበት መቀነስ ይጀምራል። ከዛም መኪናን በድንገት ይቆምባቸውና በረሃ ላይ ብቻቸውን ይቀራሉ። ኬትም በንዴት እንደዚህ ማድረግ እንዳልነበረበትና ኤሲውን ስለከፈተው እንደሆነ መኪና የጠፋበት ይነግረዋል። ይህንን እያወሩ ሳለ ቨርጂልም ትንሽ ጉዞ ይጓዝና በትንሽዬ ቦታ ላይ የተከበበ ድንጋይ ያገኛል። ድንጋዩንም እየገለጠ ሲያዩ በሚያስገርም ሁኔታ ወርቅ ነበረ። ቨርጂልም ማመን ያቅተውና ጓደኛውን ኬትን ይጠራዋል። ኬትም መኪናውን ማስተካከል ያቆምና ወደሱ መሄድ ይጀምራል። ያገኘው ወርቅ መሆኑን ለማረጋገጥ በእሳት ለመሞከር ያስባሉ። ላይተሩን አውጥቶ ኬትም ወርቁን ያቃጥለውና ምንም አይነት ጥላ እንደማይዝ ያያል። ከዛም ወርቅ መሆኑን ይገነዘቡና መቆፈር ይጀምራሉ። አሁን ሁለቱም በደስታ ተሞልተው ወደፊት ማድረግ የሚፈልጉትን ነገር ማሰብ ይጀምራሉ። ለትንሽ ደቂቃ ያክል ይቆፍሩና ምንም የማይወጣ መሆኑን ያረጋግጣሉ። በመኪናቸውም ገመድ ያስሩና ወርቁን ለመጎተት ይሞክራሉ። ነገር ግን ሳይሳካላቸው ይቀርና ገመዱም ይበጠስባቸዋል። ድርጊቱን ደጋግመው ይሞክሩና ሳይሳካላቸው ይቀራል። እየመሸባቸውም ስለነበረ እንጨት መሰብሰብ ይጀምራሉ። እንጨቱንም ሰብስበው ከጨረሱ በኋላ እንጨቱን ያቀጣጥሉና ቁጭ ብለው ማውራት ይጀምራሉ። ኬትና ቨርጂል እንዴት ህይወታቸውን መቀየር እንደሚችሉ መመካከር ይጀምራሉ። እየተመካከሩ ሳለ ኬት ድንገት አንድ ሀሳብ ያመጣና ቨርጂል መኪናውን ወደ ከተማ ይዞ ሄዶ የመቆፈሪያ ማሽን እንዲያመጣ ማድረግ እንዳለበት ይነግረዋል። ነገር ግን ቨርጂል በዚህ ሀሳብ እንደማይስማማና ይልቁኑ እሱ ሄዶ ማምጣት እንዳለበት ምክንያቱም ደግሞ የአካባቢው ነዋሪ ስለሆነ ሁሉንም ነገር ቶሎ ማግኘት እንደሚችል ይነግረዋል። ቨርጂል ደግሞ እዚሁ ሆኖ ወርቁ እንደሚጠብቅ ይነግረዋል። ኬትም በዚህ ሀሳብ ይስማማና ጧት ተነስቶ መሄድ ይጀምራል። ኬትም ከመሄዱ በፊት ለቨርጂል የሚበላና የሚጠጣ ውሃም ይሰጠዋል። መኪናዋም ስለተበላሸሽ ጉዞ ከባድ ሊውልበት ስለሚችል የሬዲዮ መገናኛም ይሰጠዋል። ኬትም የሚያስፈልገውን ነገር ካደረገለት በኋላ ጉዞውን ይጀምራል። ቨርጂልም ከሸኘው በኋላ ማታ ላይ የዱር እንስሳቶቹ እንዳያስቸግሩት አንዱ ዛፍ ላይ ድንኳኑን መስራት ይጀምራል። ድንኳኑንም ከሰራ በኋላ ሬዲዮን ከፍቶ ቼክ ማድረግ ይጀምራል። ሬዲዮ እንደሚሰራ ካረጋገጠ በኋላ ለማታ የሚሆን እንጨት ሰብስቦ ወደ ድንኳኑ ይመለሳል። ምሽት ላይም ራሱ እሳቱን ያያይዘውና የሚበላም ነገር በልቶ የሚጠጣውንም ነገር ይጠጣል። ምሽቱንም በተሳካ ሁኔታ ያሳልፍና ጧት ላይም ከእንቅልፉ በሚነሳበት ጊዜ ውሃ በጣም ይጠማዋል። ሬዲዮም እየጮኸ ስለነበረ ሬዲዮውን ለመያዝ
እየተሯሯጠ ወደ ቦታው ይሄዳል። ነገር ግን ሬዲዮ ጥሪውን ያቆማል። ቨርጅልም እዛው አካባቢ ዞር እያለ መመልከት ይጀምራል። አንድ የተከሰከሰ አውሮፕላን ሊያገኝና ውስጡን ገብቶ አንዳንድ ለመጠለያ የሚሆኑ ነገሮችን መሰብሰብ ይጀምራል። የሰበሰበውንም እቃ ወደ ድንኳኑ ቦታ ይወስድና ድንኳኑን በበቂ ሁኔታ አድርጎ ይሰራዋል። ቨርጅልም ትንሽ የተኛና ረፍት ካደረገ በኋላ ወደ ወርቁ መሄድ ይጀምራል። ወደ ወርቁ ከደረሰም በኋላ ወርቁን በድንጋይ ይሰብርና ትንሽ ወርቅ ያገኛል። ሬዲዮም ይሰራና ኬት ጋር ማውራት ይጀምራሉ። ትንሽ ጊዜ እንደሚፈጅበትምና እቃውንም እንዳላገኘ ይነግረዋል። ቨርጅልም ምንም አይነት አማራጭ ስላልነበረው ሀሳቡን መቀበል ነበረበት። ኬትንም ካናገረው በኋላ የበረሃ ውሻዎች ይመጡበትና እነሱን መከላከል ይጀምራል። ምሽቱንም እንቅልፍ ሳይተኛ ያሳልፍና ጧት ላይም ቀርቶት የነበረውን ውሃ መጠጣት ይጀምራል። ነገር ግን በድንገት አንድ እባብ ወደሱ መምጣት ይጀምራል። ቨርጅልም እሱን ለመግደል ሲሞክር ውሃውን ይደፋውና የሚጠጣው ውሃ ያልቅበታል። በዚህም ምክንያት ቨርጅል የሚጠጣው ውሃ ስላልነበረ አምርሮ ማልቀስ ይጀምራል። ከትንሽ ቆይታም በኋላ አንድ ሴት ወደሱ መምጣት ትጀምራለች። ቨርጅልም አውሮፕላን ውስጥ ይገባና መደበቅ ይጀምራል። ነገር ግን አይተው ስለነበረ እንዲወጣ ትነግረዋል። ቨርጅልም ወደ ውጭ ይወጣና ማውራት ይጀምራሉ። እያወሩ ሳለም ለምን እዚህ አካባቢ እንደመጣ ትጠይቀዋለች። ቨርጅል ግን ሊነግራት ፈቃደኛ ስላልነበረ በሌላ ወሬ ለማስቀየስ ይሞክራል። እሷም የሆነ የደበቃት ነገር ስላለ ለማጣራት ብላ ወደሱ መጠቃት ትጀምራለች። የሰራውን ድንኳን ስታፈርስበት ቨርጅል መዶሻ ያነሳና ይመታታል። በዚህ አጋጣሚ እሷም ህይወቷ ያልፋል። የሚያስፈልጉትን ነገሮች ከፖርሳው ካወጣ በኋላ እሷን መቅበር ይጀምራል። እሷንም የቀበረበት ቦታ ላይ የበረሃ ውሾች እየተነሱ ሬሳውን መጎተት ይጀምራሉ። በዚህን ጊዜ ሬሳውንም ራቅ ወዳለው ቦታ ወስዶ ያቃጥለዋል። በሚቀጥለውም ቀን ኬትም ስልክ ይደውለትና እየመጣ እንደሆነና ለጉዞ አንድ ቀን ብቻ እንደሚቀር ይነግረዋል። ቨርጅልም በዚህ ሰዓት መደሰት ይጀምራል። እየመሸም ስለነበረ ማገዶ ለመሰብሰብ ይወጣል። በዚህን ጊዜ ግን ያላሰበው ነገር ይገጥመውና አውሎ ንፋስ ይመጣበታል። ቨርጅልም ከአውሎ ንፋሱ ራሱን ለማስጣል መሮጥ ይጀምራል። ነገር ግን ሳይሳካለት ይቀርና አንድ ዛፍ ተነቅሎ መጥቶ ፊቱን ይመታዋል። በዚህን ጊዜ ቨርጅልም ራሱን ይስታል። አውሎ ንፋሱን ካለፈው በኋላ ቨርጅል ከእንቅልፉ ይነቃል። ቨርጅል ሲነቃ ግን ያላሰበው ነገር ይገጥመዋል። ሆዱ ላይ እንጨት ተሰክቶበት ነበር። ሆዱ ላይ የተሰካውን እንጨት ሳይነቅለው ወርቁን ለማግኘት ወደ ወርቁ ቦታ ይሄዳል። መኖሩን ካረጋገጠ በኋላ ወርቁን ተደግፎት ይተኛል። በሚቀጥለው ትዕይንትም ቨርጅልም የተሰካበትን እንጨት ለመንቀል ይሞክራል። እንጨቱንም ካወጣ በኋላ ቆርቆሮ አግሎ ራሱን ማከም ይጀምራል። የደረሰበት ህመም ከአቅሙ በላይ ስለነበረ ድጋሚ ፌንት ይሰራል። ከዛም አንድ ሰው ቆሞ ቀስት ይደቅንበትና በሀሳቡ የገደላት ሴት ትመጣበታለች። ቀስት ደቅናበት የነበረችውም ሴት ውሃ ትሰጠውና እሱን ለማነቃቃት ትሞክራለች። ቨርጅልም ይህ ሁሉ የሚያየው በሰመመን ውስጥ መሆኑን ያስባል። ከዛም በሬዲዮ ስልክ ይደውልለትና የት እንደደረሰ መጠየቅ ይጀምራል። ኬትም እየመጣ እንደሆነና እሱ አቅራቢያ ቦታ ላይ እንደደረሰም ይነግረዋል። ባለቀስቷም ሴት ወደሱ ትጠጋና እንዳያት ትጠይቀዋለች። ቨርጅልም ምንም አይነት ምላሽ ሳይሰጣት ይቀርና ዝምታውን ይመርጣል። በዚህን ጊዜ ሴትዮዋም ትናደድና ትታው ትሄዳለች። እየመሸ ስለነበረም ውሾች ይመጡና እሱም መክበብ ይጀምራሉ። ቨርጅልም ባየው ነገር ተደናግጦ ድጋሚ መደወል ይጀምራል። ውሻዎቹ ሊበሉት እንደሆነና ራሱን መከላከል እንደማይችል እንዲሁም በአውሎ ንፋሱ ጥቃት እንደደረሰበት ይነግረዋል። ኬት ግን እየመጣ መሆኑን ብቻ ይነግረውና ስልኩን ይዘጋዋል። ኬት ይህንን ሁሉ ጊዜ እዛው ፊት ለፊቱ ነው በአጉሊ መነጽር እያየው ነበር። ቨርጅልም ውሻዎቹ ማጥቃት ይጀምሩና እሱን መብላት ይጀምራሉ። ቨርጅልም ብዙ አደጋዎች ደርሰውበት ስለነበረ ራሱን መቆጣጠር ስላቃተው ምንም ነገር ሊያደርግ አልቻለም ነበር። ወርቁንም በአይኖቹ እያየ እሱን መሸኘት ይጀምራል። ኬትም ይህ ድርጊት መፈጸሙን ካየ በኋላ መኪናውን ይዞ መጥተው ጉድጓዱን ለመቆፈር ይሞክራል። ነገር ግን ማንነቱ በማይታወቅ ሰው በቀስት ተመቶ ይወርቃል። በመጨረሻው ትዕይንትም ኬትና ቨርጅልም የተመኙትን ወርቅ ሳያገኙ ሁለቱም ህይወታቸው ያልፋል። ፊልሙን በዚሁ ያበቃል። ፊልሙ እንደተመቻችሁ ምንም ጥርጥር የለኝም። ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።